እሺ ሰላም የአዲስ ለርኒንግ ሴንተር ተመልካቾቻችን፣ ዛሬ ደግሞ በፒክስል ላብ ልናሳያችሁ መጥተናል። አሁን እዚህ ጋር ፊት ለፊት እንደምታዩት ተምብኔሎች እንደዚህ አይነት ማለት ነው እንዴት በፒክስል ላብ መስራት እንደምንችል ባጭሩ አሳያችኋለሁ። ለዚህ ቻናል አዲስ የሆናችሁ አዲስ ቁም ነገር መማር ዩቲዩብ ላይ የምትፈልጉ ሰዎች ካላችሁ ይሄ ቻናል ለእናንተ ነውና ይሄ ቻናል የተከፈተው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆናችሁ ብትከታተሉም ብዙ ቁም ነገር ዩቲዩብ ላይ የምትፈልጉ ሰዎች ማለት ነው ታገኛላችሁ። አሁን ወደ ቲዩቶሪያሉ እንግባ። በመጀመሪያ ፒክስል ላብ እንገባለን። እንዴት ቅድም ያሳዩዋችሁ ተምብኔሎች እንዴት በፒክስል ላብ በቀላሉ እንደምሰራ አሳያችኋለሁ ማለት ነው። ፒክስል ላብ እንግዲህ ሲገባ እንዲህ ነው። የመጀመሪያ ፔጁ እዚህ ጋር የምትታይ 3 ነጥብ አለች። በደንብ እየተከታተላችሁኝ ተመልካቾቻችን እሷን 3 ሰረዟን መጀመሪያ እንነካለን። ከዛ ኢሜጅ ሳይዝ የሚል አለ እዚህ ጋር ማለት ነው። የሚታያችሁ ከሆነ ኢሜጅ ሳይዝ የሚለውን እሱን አንዴ እንጫናለን። ይሄን ከዛ ከስተም የሚለውን ስንነካ እዚህ ጋር የምታዩት አለ ብዙ አማራጭ አስቀምጦላችኋል። የምትሰሩት ዲዛይን ለምንድን ነው የሚል አለ እዚህ ጋር ራሱ ሬሾ መጻፍ አያስፈልጋችሁም። ዩቲዩብ ተምብኔል የሚል አለ እሱን ስትጫኑ 1280 በ720 ፒክስ ማለት ነው የዩቲዩብ ሬሾ። አስፔክት ሬሾ 16:9 እንዲያመጣላችኋል። እሱን ኦኬ ስንል ይሄው ከዛ ቴክስት የምትሏን ዲሌት አድርገን አሁን መጀመሪያ ባክግራውንዳችንን እናስገባለን ማለት ነው። ባክግራውንድም ለማስገባት ለመቀየር ይሄኛው አይሁን የማይመቸኝ የምትሉ ካላችሁ እዚች ጋር 3 ሰረዛን ሰርታችሁ ዩዝ ኢሜጅ ፍሮም ጋላሪ የሚለውን አንድ ትነኩታላችሁ። ከዛ ወደ ጋላሪ ያስገባችኋል ማለት ነው። ወደ ጋላሪ ገብታችሁ ባክግራውንድ ማድረግ የፈለጋችሁትን ኢሜጅ የፈለጋችሁትን መርጣችሁ አሁን ለምሳሌ ይሄ ግሪዲ በፊት ያወረድኩት አለ እሱን እንዲህ ስናደርግ ባክግራውንድ ላይ ያስቀመጠልን ማለት ነው። ሌላም መቀየር የምትፈልጉ ከሆነ እሱን በመጫን ባክግራውንዱን መቀየር ትችላላችሁ። አሁን ዛሬ ላሳያችሁ የፈለኩት እኔ እንዴት እንደምጠቀመው ነው። ቅድም ያሳዩዋችሁን ተምብኔል እንዴት እንደሰራሁት ባጭሩ አሳያችኋለሁ። እዚች ጋር የፕላስ ምልክቷን እንነካለን። ከዛም ፍሮም ጋላሪ የሚለውን ነክተን በመጀመሪያ ምን እናደርጋለን? ፎቶአችንን እናስገባለን ማለት ነው። ፎቶአችን እንግዲህ ይሄን ነው የምንጠቀመው። እንዲያርገን ሳይዙን አጠር እናደርገዋለን። ከዛ የዚህ ፎቶ ባክግራውንዱ እቺኛውን የነካዋትን ፓርት ነኩና ባክግራውንዱ ሰማያዊውን ለማጥፋት እቺኛዋን ትመርጣላችሁ ማለት ነው። እሱ ጋር ኢሬስ የሚለውን ኦን ስናረገው እንዲያረግልናል። ከዛ አሁንም ደግሞ በዚህ ሰማያዊውን ለማጥፋት እቺኛዋን ፓርት ስንነካ እንዲያርገን ሰማያዊውን ፓርት ራይት የሚለውን ስንነካ ሰማያዊ ፓርቱ ኦሬዲ ይጠፋል። ኦኬ እንዲሆነልን ማለት ነው። እንዲያርገን በትክክሉ አጥፍተነው ይሄኛው እንዲያርገን አሳምረን እናስቀምጠዋለን ማለት ነው። ከዛ የፎቶስ ኤዲት ስናደርግ እንዳያስቸግረን እዚች ጋር የቁልፏን ምልክት እንዲህ እንነካለን። አሁን ፎቶ ምን ቢነካ አይንቀሳቀስም። ከዛ አሁን በቃ እዚህ ተምብኔሉ ላይ ማስገባት የምንፈልገውን በሙሉ ማስገባት ነው። በቃ የተለያዩ ተምብኔሎች አሁን ለምሳሌ አሁን ጽሁፉን ለማስገባት እኔ የምጠቀመው ሬክታንግሉን እንደዚህ አድርገን ሬክታንግሏን እናረግና ጽሁፉን እዚህ ላይ እጽፋለሁ ማለት ነው። ሬክታንግሉም እንዳይንቀሳቀስ ቆልፈ ነው ቴክስት ከዛ እዚህ ጋር የዩቲዩብ ከለሩን ለመቀየር ከለር የሚል አለ ሬድ እንዲያደርገዋለሁ። ከዛ ስታይል የሚለውን እዚህ ጋር ቢ
ስናደርገው እንዲህ ስታይሉ ጽሁፉ ፈርልናል። ከዛ እናደርጋት እንዴ ጽሁፉ ያማረ ይሆንልናል ማለት ነው። አሁንም ከዛ ሁለተኛ ይህንኑ ኮፒ እናደርገውና ይህንን እንዲህ ኮፒ እናደርገዋለን። ይሄኛውን መልሰን እንዲያርገን እቺን ትንሽ አነሳ አድርገናል። ከታች እናደርጋለን። አሁንም ቴክስት እንጽፋለን። እና እንዲህ ይሄን ያህል ቀላል ነው ማለት ነው። ተምብኔል መስራት በጣም ቀላል ነው። የዚህን ከለር ወደ ሬድ አደርገዋለሁ ደምቆ እንዲታይልኝ። ከዛ እዚህ ስታይል የሚለውን ብለን እንዲመርጠ ነው። ጽሁፉን በደንብ ማሳመር ማተለቅ እንችላለን። ይሄኛውን ጽሁፍ በዚህ ጨረስን። ከዛ እንደዚህ አድርገን እነዚህን አራቱንም አንድ ላይ እንዲሆንልን ራይት ምልክቱን ነካና አሁን አንድ ላይ እንቀሳቀሱልናል ማለት ነው እንደፈለግን። ማራኪና ውብ መሆን አለበት። ለሰው እይታ የሚጋብዝ መሆን ስላለበት ሁሉንም እንዳይንቀሳቀሱ እንቆልፋቸውና አሁን ደግሞ እስቲ ባክግራውንዱ ይሄ ትንሽ እንትን አለ። በዚህኛው ባክግራውንድ እናየዋለን። እስቲ ይሄኛውን ባክግራውንድ እንጠቀመውና ይሄንን ወደ ኋላ ለማሳለፍ እቺን ተጭናችሁ እንዲህ ወደ ኋላ መውሰድ ነው። እንግዲህ ተምብኔላችን እንዲህ ባማረ መልኩ ይዘነዋል ማለት ነው። እቺ ጽሁፏ ደግሞ በደንብ ጎላ ብላ እንድትታይልን እስቲ ከሁሉም ፊት ብትሆን እንደዚህ አድርጎ በቃ ጽሁፏን ከሩቅ ይታያል ማለት ነው። የፒክሰል ላቡንም እንግዲህ ባጭሩ ላስገባው ብዬ አስገብቼዋለሁ። እሱንም
እንዴት እንደሚሆን እንግዲህ ከዚህ የተማራችሁ ይመስለኛል። እንደተለመደው ይህንንም ምን እናረጋለን? እቺን ነክተን ሬስ ከለር የሚለውን ዋይቱን ማጥፋት ነው በቃ። እዚች ጋርም እንደዚች እናረጋታለን። ራይት ይሄንኑ ኮፒ አድርጎ ወደዚህ አምጥተን መጠቀም እዚች ጋር ማረገዋለሁ ማለት ነው። ሶ እንዲያርገን አሪፍ ተምብኔል ጽድት ያለ መስራት እንችላለን። ከዛ መጨረሻ ላይ እዚች ጋር ያለችውን ነገር ስንነካት ሴቭ ያደርግልናል። ሴቭ አስ አን ኢሜጅ የሚለውን ይሄ ፒኤንጂ አድርገን ሴቭ ማድረግ ነው። እንዲህ አይነት ጽድት ያለ ተምብኔል በፒክስል ላብ ብቻ በአጭሩ ሰርተን አስቀምጠናል። እንግዲህ ይሄንን ቻናል አሁንም ተቀላቀሉ።